ሰላም ጤና ይስጥልኝ ውድ የተጓዡ ሚዲያ ቤተሰብ እንደምን ከረማችሁ። እንኳንም ለእመቤታችን ለቅድስት ድንግል ማርያም ለተወለደችበት ታላቅ ዕለት ለልደታ ማርያም በሰላም በጤና አደረሰን አደረሳችሁ። እንግዲህ እመቤታችን ቅድስት ድንግል ማርያም ከመወለዷ በፊት ተጸንሳለች። ከመጸነሷ በፊት ደግሞ ራእይ ታይቶባታልና ያንን ራእይ በፍቺ በጥበብ በስነ ስርዓት ተፈቶ እንዲፈጸም የሆነበትን አንድ ትልቅ ዋሻ አለ። ይህንን ዋሻም በኢየሩሳሌም አሮጌ ከተማ ውስጥ የሚገኝ የኢያቄምና ሐና ቤት በውስጥ ያለው ወደ ውስጥ ገብታችሁ በደረጃ ወርዳችሁ የምታገኙት ትልቅ ዋሻ ነው። እንግዲህ በዚህ ቦታ ላይ እናት አባቷ በጾምና በጸሎት በትህርምት ሆነው በታላቅ ሐዘን ሆነው ሲጸልዩበትና ወደ አምላካቸው ወደ እግዚአብሔርም ጸሎታቸው እንዲሰማላቸው ልጅም እንዲሰጣቸው ሲለምኑበት የነበረውን ዋሻ ውስጥ ነው የምንገኘው ማለት ነው። እንግዲህ በዚህ ዋሻ ውስጥ ሆነው እየጸለዩ እያለ ባዩት ራእይ መሰረት እመቤታችን ቅድስት ድንግል ማርያም እንድትጸነስ ሆኗል። ከዛም ተወልዳ ለዓለም የድህነት ምክንያት ሆና እንግዲህ መመኪያችን የሆነችው እናታችን ቅድስት ድንግል ማርያም ተወልዳለች ማለት ነውና በአጠቃላይ ይህንን ዋሻ የምታገኙት ከጲላጦስ አደባባይ ወረድ ብላችሁ ከጲላጦስ ቤተ መንግስት ወይም ደግሞ የጲላጦስን አደባባይ ወረድ ስትሉ መጻጉዕ የተፈወሰበት ቤተ ሳይዳ የሚባል ቦታ አለ። ከሱ ሁለተኛው ደረጃ ላይ አለፍ ስትሉ የጀርመን እናቶች መነኮሳያት መኖሪያ ቤት የሆነ የኢያቄምና የሐና ቤታቸው ታገኛላችሁ ማለት ነው። ይህንን ቤት ወደ ውስጥ ወደ 4 ጊዜ በደረጃ ወደ ታች ወርዳችሁ ዋሻ ውስጥ የምታገኙት የኢያቄምና የሐና ጸሎት ቤታቸው የነበረው ዋሻ ነው ማለት ነውና እንግዲህ ይህንን ቦታ በጣም በሚገርም ሁኔታ ትልቅ ቅዝቃዜና አመት እስከ አመትም ምንም አይነት ሙቀት የማይታይበት ቦታ በእርጥበት ተሸፍኖ የሚገኝ ዋሻ ነው ማለት ነውና እመቤታችን ቅድስት ድንግል ማርያም እንግዲህ በዚህ ቦታ ላይ እናት አባቷ ራእይ አይተው ወዲያውኑ በፈቃድ እግዚአብሔር የተጸነሰችና የተወለደች እናታችን መሆኗን ለማሳየት ነው። እንግዲህ በዚህ ቦታ ላይ መጥተንኛም በረከቷ እንዲደርሰንና በረከቷ እንዲያድርብን ለእንደዚሁም በእስራኤል ሀገር ሆናችሁ ይህንም ቦታ ያላያችሁና ያልተሳለማችሁ እህት ወንድሞች ካላችሁ መጥታችሁ በረከቱ እንድትሳተፉም ጭምር ለማለት ነው በዚሁ የተገኘ ነውና በዋሻው ውስጥ ተገኝተን እንግዲህ ተባርከናል። እግዚአብሔር ይመስገን። ሁላችሁም ለቦታው ላይ መጥታችሁ እንድትሳለሙ ሁልጊዜም ጸሎታችን ነው የሚሆነው ማለት ነው። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም የልደታ ለማርያም ዕለት በሰላም በጤና አደረሰን። ወስብሐት ለእግዚአብሔር።